በላይን ሄደች ከዛን ቀን በኋላ የሞካት ይመስልኛል ቆይ አንዴ አልገባኝ እናትና ታቃተም እንዴ ላይት ነው ከ24 ዓመት ቆይታ በኋላ የመተሁት በጣም ነፍከኛለች ሳላውቃት damn this feeling is killing me መናገር ያቃተው ለምን እንደሚያነሳት እኮ ግርም የሚለኝ እሻውን ወልዳ አግብታ አላቀውም ብትለው ዳሯ እንዳይበጠበጥ ትለዋለች አረ መጣልሽ ወንቄ እና ቤና ግጃቸው ያለኝም ብታቂ ጋብዙን ስላቸው አይ በቃ እናንተ መጋበዣ ብር ምናምን ይለንም አይሉ መሰለሽ የሞቱ እንደኔ ያነ አስቸጋሪ እናትም የማውቅ በአባቱ የሚያዝን ልጅ እንዳትወልዱ አዶኒ በተበትከንኩ አሁን እናትን ሄደልን አብሬያችሁ ነው የሚሄደው ምንም ችግር የለም ሰማ ማክ ዛሬ ብቻ የማደር አልፈልግም ለምን ከነገፈረ ኧረ በእናትህ ከሴት ጋር ነው ማደር የምፈልገው እንደውም ሰብሊ ጋር ልደውልላት በቃ በአንድ ቀን የተዋወቃትን ሴት ማደር አለብህ ማለት ነው ከዜሮ ቀን አይሻልም ሄይ አቤልዬ ሄሎ ቆንጆዬ አለው ለኔ ቆንጆ በሰላም ነው የጠፋ አረ እግዚአብሔርን እኔ በጣም ስራ ቢዚ ስለሆንኩ ነው ሳቅሽ እንዴት እንደናፈቀኝ የት ነሽ እዚህ የት ነህ አንተ ቦሌ አካባቢ ቤት ደረስ ብዬ እወጣለሁ ስትደርሽ ደውይልኝ እሺ እናትሽ አብረሽን ትሄጃለሽ አትች ተሳካላ እንሂድ እና አሁንም ከዚህ ፈረንጅ ጋር ነው እያወራሻለሽ ገና ብዙ ሳያቆየኝ አይቀርም ምን እንዳለኝ ልንገርሽ ምን መስራት ትፈልጊያለሽ በቅርብ ቀን መጥቻ አይሻለሁ ምናምን የሚለው እኔ ግን አላመንኩትም አረ አንቺ ልጅ እንደባለፈው አይነት ስህተት እንዳልሰማ ስህተት አይደለም ከዚህ ልጅ ሳቢ ልጅሽ ለምን ሳፈልግ እዚህ ድረስ መጣ ወላስቶሽ ልጀምር ጨካኝ ነሽ ግን እኛ ወጣቶች የሚጣፍጠን ነገር እንድናጣጥምበት ወጣትነት ተሰጥቶናል ሳልፍ መጠቀም አይሻልም ዛሬ ገና ኮስተር ብለሽ ተናገሪ አሳኩም እንዴ አንድ ጊዜ ልሞክር ያ ትሬኒንግ ነው ከዚህ የተሻለ ቁም ነገር በሰርተሽ ታውቃለሽ እሰራለሁ እኖራለሁ ምንድነው የምትሰሪው የሴት ልብስ መሸጥ ቤተሰቦችስ ደህና ናቸው እንዴ አባዬን ታውቀዋለህ በቃ የትርጉሙ ላንቺ ብላ ጠጣ ከጭንቅላት ላይ ዘይት ታጣ በጉብዝና ሞራት ከምትወዳት ሚስት ጋር ደስ ይበል ይህ በመድር ሳለ የተሰጠ እድል ፈንታ ነው የምኖረው እድል ፈንታ ነው ዴስቲኒ ሲያበሩ ቁም ነገር ስተዋል በጣም ታምሪያለሽ አንተ በእናትህ ቁም ነገር እያልክ ሙዴን አከሽከሻ እሺ ቆይ ማፍራት አትፈልጊ ምን ማለት ላገባሽ ፈልጋለሁ ብለሽስ እንዴ እኔ መጀመሪያ ቤት ግዛ መኪና ቀይራለሁ ከዛ ደግሞ ቆይ ላስብበት እነግርሃለሁ አንቺ መኪና አለሽ ቆይ ቤት ሳለሽ ሴት እኮ ነው የአዲስ አበባ ሴት ኢትዮጵያዊ ሴት ማለት የራሷ ምንም የሌላት ማለት ነው አላት ግን ያው ሜካፕ ኮስሞቲክስ ምናምን ከዚህ የተረፈው ባሏ ከየትም ብሎ ይሞላላት 1900 ላይ ነው ጭንቅላትሽ ቆሞ ይቀርብ ስማ እኔ ለማግባት ሀብታም ሆናለሁ እኔ መሆን የምፈልገው የሀብታም ሚስት ነው ንጽሄ ጋር ደውልና ንጽሄት ነሽ
ውፍረት አስቸገረኝ በእናትሽ ዋናን ጀምር ምንም ችግር የለም እኔ ከፍልልሻለሁ ስለ ብሩ አታስቢ እሺ መጣ በቃ ፒክ አደርግሻለሁ እሺ ባይ ከዚህ ሌላ ሰለሽ አለቆ የሚያምር ሳሎን ውስጥ ጂሚኒ ውስጥ የሚነደውን እሳት እየሞኩ በአንድ ጄ ዋይን ይዤ በአንድ ጄ ደግሞ ከንፄ ጋር ስልክ ማውራት የሳሎን ቤት ድመት መስለሽ የሶፋ ላይ ውሻ እሺ ቆይ ልጆች መውለድ አትፈልግ እንዴ አትቆጣው ወልዳለው ግን ይወለ ስንተም ይሆኑ ስንት ወይ ከሞግዚታቸው ጋር ቦራ ሄደው ካልሆነ ደግሞ ከትምህርት ቤት አልመጣ ግን እኔ ምን አገባው ማችለው Mama, you know I love you. Mama, ካሁን በኋላ ስፈልግ መዋል የምፈልገው እንደዚህ አይነት መታታዊ በሆነ መንገድ ከኔ ጋር መገናኘት የሚችል ፍቅር ነው። ስለነካኝ የሚወደኝ ሰው አልፈልግም። ስላወራን ስላሳመንኩት የሚወደኝ ሰው አልፈልግም። ልክ እንደ እናትና እንደ ልጅ ፍቅር ልክ ሳይተዋወቁ እንደሚፈላለጉ ሰዎች ፍቅር እንደዛ ነው ልፈቀር የሚገባኝ። whatever. Nico, yeah, my goodbye. አሁንም እንደዚህ ነበር ይፈልጋል አጎት አሁን የግል እንድትሆን ፈልጎ ይሆናል። እኔ ኮንሰስ አይደለሁም እናቴን የማወቅ መብት ያለኝ ዜጋ ነኝ። በአሜሪካ እሺ አንተ ስናገኛት ምንድነው የምትላት? አቡሽ ነኝ ልጅሽ ነኝ እላታለሁ። አቡሽ ያለችው እኮ ሰው አይደለችም እትዬ ናት። ልጅ ወልጄ እንደዚህ በተወደድኩ እንዴት ደስ ይለኝ ነበር። ተንካረፍሽ ሹኮ ቶሎ በይ እና ሁልጂ ባልም ይሁን በዚህ ከተማ የለማ ሚስት ገታልና ነው ማለት አንተ ባል መሆን ብትችል አሁን ሚስት አጣ ቢኒ ይሄ ስራ ብላችሁ ከያዛችሁት ነገር ከምንም የማያደርስ ነው። እማ የሁላችሁም ችግር እኮ ምን ነው? እሺ ምንህን አይታ ታግባ? ፎቶግራፍ ያነሳው አይበላ ልብን አታኝም ታረው አትቀልድ። እስቲ አባትህን ተመልከተው። የብር አባወራ ሆኖ ሰው ሁሉ ሲንቀጠቀጥለት አትመለከትም? አንተ ያችን ካሜራህን ይዘህ መዞር። እኔ ምን አለ መሰለ እዚህ ሀገር የማይገባኝ ነገር ለሙያው ፍቅር አለን እያሉ የትም ሳይደርሱ ሲቀሩ ያሳዝናልና አንተ ማትወደው ነገር ቢሆን ለወጥ አድርገህ ረሳው ሁሉ እሺ እነዚህ አይነት ነገር ብናደርግስ? እስቲ ምን አይነት ለታዋቂ መጽሔት ፎቶግራፊ ማነሳ ፎቶግራፈር ነኝ። ይሄን ማይን አይታ ወይ ደግሞ ወዳ የምታገባኝ ሴት ካለች ከነገ ጀምሮ መታቤታችን መመስከር ትችላለች ወይ እናገባታለን የሚል ማስታወቂያ ብናስለቅቅ። አንተ ማስታወቂያ ያስፈልጋል። ቆንጆ እኮ ነህ የኔ ልጅ። አንተን የምታገባ እንደው ስለቷ አይደረሰ ወይም አባቷ የመረቃት መሆን አለባት። በቃ መኪና ቀየረ እንዴ? እኔ መኪና ደሬ ልጅሽ ይያሉ ሰው መኪና አሚያለሽ ታይ ምን መሰለ ያችን ቆርቆሮ ይዛችሁ ችግር እንዳይገጥማችሁ ብዬ ነው። ትራፊክ ይዟችሁ አያውቅም? መኪናውም የተገኘው አሜሪካ ነው። በል እስኪ ደላዋል ሾንም አይሸኙም ብላ በገባስ መኪና ውስጥ ምን ልታረገው ነው? ይሄን ትቀልዳለህ እንዴ? ያንተ እናት ነው መኪና ውስጥ? ስማ እኔ መኪና ውስጥ የሚገቡት እንዳለ የኮንዶም አርናቂዎች ናቸው። ማታረፍ ጊዜ ነበር በጣም እንዳዩት ብቻ አይደለች
ግብሴ ታውቃለህ? በቃ እንዴ አነፈረችኝ እንዳልች ነገር እኔ አላገባህም ነፃ ልታገባ ትችላለች እኔ መሆን የምፈልገው የሀብታም ሚስት ነው ወይ እንዳቃጠለችኝ እና ነገሩ ከቤተሰባቸው አመጡ እኔ ከሚያናድረኝ እንዳለ በግልጽ ወላጅ መኪናውን አንደኛ ምን መኪና ነው መሰደበይ ላይ እንደ መስገር ተጣብቀበት አረ በእናትህ ቢን እሺ ወዴ ነው የምንሄደው ወዴ ነው እንጂ እግዚአብሔርን ዛሬ አሪፍ ቀን ነው ቆንጆ ትመስላለች አረ በላት ተቀረፍ በልቻ አውቀሽ ነው የመጣሽው አንተ እንደምታነሳኝ አላወቅኩም ታምሪያለሽ ቴንክ ዩ የዛን ቀን ማታ እንደዚህ የምታምሪ አልመሰለኝ ሰካራም ብዙ ያይም አልሰከርኩም ጓደኛ ደህና ነው የትኛው ያቺ ያስለቀሰች ቆንጆ ናታ ስለሷ ማውራት አልፈልግም የሻይ ጊዜ አለ ቀጣዩ ሞዴል እስከሚያስተካክለው ድረስ ሳይኖረው ነገር እኔ አልበቃም የኔ ስራዬ ላይቶችን አስተካክሎ ጥሩ ፎቶዎችን አንስቶ ላለቆች መስጠት ከንፈርሽ ላይ አድርግሽ እጂም ጣትሽን የትኛው አትሳደጋ አንተ በተረም ሰው የለሽ ማምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ሴት የሚል ወሬ አንብቡ እስኪ ሴት ወሬ ላውራለ ለምሳሌ ለምን ዴቲንግ ሳይት ላይ ማለት አንቺን የመሰለሽ ቆንጆ ልጅ ራሷን ለፈረንጆች ኤክስፖዝ ባታረግ ደስ ይላል ፈን ቀልድም ምናምን እንጃ ውስጥ የሌሎች ቦታዎች ናቸው እና ባልሽን ለመፈለግ ነው በአለም ዙሪያ ፎቶሽን ይበቃሽ ስትለው ቀላል ነው እኔ የሀገሬ ልጅ እንዳገባ እድለኛ አይደለሁም ወይም ሰብለ እንዳለችው እውነትና ፍቅር በሌለበት ዘመን ብቻ ይስለለፈ ይሆናል የማትረባ ጓደኛሽ መታረፍ ፈልጋለሁ እውነትም ፍቅር ማለት ግን ዋናው ትልቁ ነገር ምንድነው ታውቂያለሽ ልብሽን ንጹህ አድርጎ መፈለጉ ላይ ገላኩ የስተትና የሙከራ ድክር አይደለም እኔ ቀፎኛል ማለት እንዲነካኝ አልፈልግም እና ፈረንጅ ከዚህ ሁሉ የሚታደግሽ መስሎሽ ለምን የፈረንጅ ፎቶ ሁሉ የመላክ የሚመስለኝ ጅል መሰለኝ ከእኔና ባንተ ማለት በጣም ይነዳል ከሞዴልም ውጪ ስራሽ ምንድን ነው ለጊዜው ቱሪዝም ላይ ለመስራት እቅዶች ከነጭ ታዳጊሽ ነው ያልከኝ ወዳጄ ጋር በማሰብ ላይ ነኝ በቃ እየዞሩ ስለ ሀገሬ ቁንጅና ማሳየት ያገባሽ በአንድ ቀን ብዙ ያወራል መሰለኝ ከተግባባን ችግር አለ ማለት ነው ራስ ጋብዝሽ ስለመንዘላዘልና ስለመጋባት ብንወራስ ራት ጋብዝከኝ ማለት ነው ነው የት ቤት ቤት የለኝ ድስት የለኝ
ይቅርታ ከፈረንጅ ጋር ስትይ ፈረንጅ መሰልኩሽ እንዴ? ዋት ከምሬ ነው እናቴ ትሙት ደስ ምናምን ቤት ነው የሚደረጋላት ይላል። ግን ቆይ ተፈጥሮን እኮ እንዳመጣጧ ማድነቅ ስጦታ ነው። የሚደነቀውን ማድነቅ፣ የሚጠላውን መጥላት፣ ከዛ ባለፈ ግን ለማዘን ካልሆነ በስተቀር ትርጉም የለውም። ዝም ብሎ ከመጠበቅ አጠባበቅን ማሳመር። ለዚህ ነው ዴቲንግ ሳይት ላይ የተገኘው። በእናትሽ ማንን አገኘሽ? እና ቢኒም አቤልም ነበረ አብሮ ነው የሚሰሩት። የት? እኔ እግሩ ስር እየተንበረከኩ እሱ ከንፈሬን እየነካኝ እኔ እየፈዘዝኩ ወደድኩት እንዳትይኝ አንቺ ነገር ደግሞ በኋላ እንዲያረገኝ እንዲሆን እንኳን ሰማሽ መስሚያ የለኝም። ዋው አንተ የዛን ቀን ምንድን ነው አንቺን ያወረን? አይናችን ሰው ለምን ያታረቀኝ? እግዚአብሔርን ይሄን ፎቶማ ከራስ ገለ ሰቅሯል። ምን ትወስዶ አንተው እና ንጹህ ነች ብዬ ነው። በእናትህ ቢኝ አትወስዶ። እሺ ስልኳን እኔ ላናግር፣ ደውዬ እኔ ላናግር። ስልኳን ስጠኝ። አልሰጠህም እንዴ? እንደውም በቃ እኔ እናንተ ከረጸ ውስጥ የምንገባው ነው በዚህ ጊዜ ተንሳን የምንገባው። በቃ ለምን በግልጽ ወድጃት አሏትልኝ? እናቴ ትሙት አልወደድኳትም። ግን ቢኒ ከሞ ወዳታል አይደል? አይደለም ልክ ስታወራል የሆነ እህቴ የሆነ ይችላል ብቻ ሁሌ መተን የምንዝናናበት ቤት እንጂ ትመስላለች። በጣም ደስ ትላለች። ደግሞ ያጎቴ ልጅም እንዲያርግ ስለጋበዝከው በጣም ደስ ብሎኛል። አመሰግናለሁ። የፈለገ ሰው ከራት በኋላ ሄዶ እዛ መጨፈር ይችላል። ራሱ መግለጽ ዲዘርት መሆኑ ነው። መጠጥ ከጠጣሽ በኋላ ብቻ ሰላም ሰብለይ ተወካችን ነው። ትንሽ ተቆያለች። በኋላ እሺ I will take you back, let you back in my heart one more time. So you know the way it feels to cry, the way that I cried when you broke my world in two. Baby, I learned the way to break a heart. I learned from the best. I learned from you. Somebody must be in love. I bet you can get ምን አግኝተሽ ነው? አንቺ ማጓጓት እንደማትሽ ታውቂያለሽ አይደል? ምን የአዶኒ እናት አድራሻዋ ተላከል እኔ አውቶ ቀድሜ ነውት ይታ Next month. Next month.